እሺ ለስንት ሰከንድ በምቀመጠው? በተዘዋዋሪ ጠጣችሁ ማለት ነው። ይላል 6 4 ግማታም እንደዚህ አይነት ኮሜንት አልጻፍ። ስንት ላይ ነው? 6 ያንን ቅጣት በሌላ ነገር ታካክሸዋለሽ። አብረሽን ታድሪያለሽ ከኔ ጋር። ኧረ ቤላ በእናትህ ጉዳት ያዝ። ቀጥል። እሺ ተናገረውን ቅጣት ተናገርና ይሄ የነፈለገ ቤት አይደለም። ነጠላ ትልበስልን ትላለህ እንዲ እሺ የምትሳደቡ ባይዘው ይንቄያቸዋለሁ። በዚህ አጋጣሚ እረስቻቸዋለሁ። ዝም ብላሽ ጣታችን ቅጣት 3 አይነት የሴክስ ፖዚሽን ታሳይናለሽ። የመጀመሪያ አውቄ ይሄን ቅጣት እንደማትቀጭ ስለማቅ ነው። አውቄ ነው። ሁለተኛ ቅጣት አንድ እግርሽን ሰቅለሽ እንትን ላይ ሶፋ ላይ አንድ እግርሽን ሰቅለሽ ጊታር ተመቻለሽ። አረ ቤላ በመድኃኒዓለም አይ እንደማትቀጭ ያውቃለሁ። ሶስተኛ ቅጣት መዘፍዘፊያ ታመጪ እና መዘፍዘፊያው ላይ ከነት አይተሽ ቁጭት ይበታለሽ። ውሃ አድርገሽበት ማለት ነው። ከዛ ትዞር ይልናል 360 ዲግሪ ማለት ውሃ ውስጥ ተነክሬ ነው የምዞርልህ። ቤት መዘፍዘፊያ አለ አይደለ? ሰሊናዬ መዘፍዘፊያ ካለ መዘፍዘፊያው ላይ ቁጭት ያለሽ ውሃ አድርጌበት ውሃ አድርገሽበት ለስንት ሰከንድ መሰለሽ? ለ16 ሰከንድ። ከዛ በኋላ ተነስተሽ 360 ዲግሪ ትዞር ይልናለሽ። የመጨረሻ ጨዋታ ከዚህ በኋላ እወጣለሁ። አምሳት ነው አንድ የመጨረሻ ነጮትና ትወጫለሽ። አይ ከዚህ በላይ አልጮትም። እሺ ቆይ አንዴ ላዘጋጅ። ከዚህ በኋላ ያውን ተቀጭል። እሺ በቃሽ። እኔ አላስገድድም ሰው። እሺ ስምረት እናመሰግናለን። ጋይስ ስምረት እናመስግኑልኝ። ሰሊና አንድ ጊዜ ወደዚህ ያዙሪልን። ናፈቅሽኝ ትንሽ። ጎበስ ውሃ ረግሽበት። ሚት አርገሽዋል። አይሰማም። ላረግበት ነው አንዴ። ኦኬ አርጊበት። እና ዲሰንትም እናመሰግናለን። ሰምሪ ላይ ትልቅ የኮንትሪቢሽን ነው ለዚህ ላይቭ ያደረገችው። 3ቱንም ጌም የቀጣናት በሰምሪ ላይ ነው። እና መጀመሪያ የነበረችው ጀለስ ሚኪ ነው ምናምን የምትባይ ጀለስ። ይመችሽ ኔ አባት ይመችሽ። ቤተክርስቲያን ያረከው እና ማነው ኮሜንት አደጋግም አንተ ድግምታም ቡዳ የሰላቢ ልጅ እንዲ አንድ የተነበበልህ እኮ ምንድን ነው እንደዚህ ትኩረት ፈላጊ? ነይ አሁን ቁጭ በይ። በዛውም በነካጅሽ አሉቂው። የዛኛው ሰሊና አንሚዩት አድርጊው። አይሰማም እንዴ? እግርሽን አውጪው። በቂጥሽ እኮ ነው ቁጭ የምትይው ሰሊና። ሙሉ አይደል እንዲ ያልከኝ? ኖ በቂጥሽ ብቻ። እግርሽ ውጭ ነው የሚሆነው። እንዲ ለራስሽ ጭራሽ ስላሰብኩ ነው። እንዲ ምን ቀላል እንዴት አሰብክልኝ? እሺ እንደዚህ ነው የምቀመጠው። ቁጭ በይበት በቃ ቁጭ ይፈቀድ። ለስንት ሰከንድ ነው? አይዞሽ የኔ እናት። ሰራተኛችንን ሳወጣት እንደዛ ነው ያለችው። እሺ ለስንት ሰከንድ ነው የምቀመጠው? አይቼዋለሁ። መነጽር እንትን ያደርጋል፣ ያጎላል። በጣም አቅርቦ ነው ያየው። አውቄ እኮ ነው ይህን መነጽር ያልኩት፣ ይህን ቅጣት እንደምንቅጣት ስለማውቅ። አንቺ አትላጭም እንዴ? እሺ ሰከንድ ዶክተር 1 2 3 4 5 6 እሺ 7 8 9 10 ወይኔ ስግጠና አለች። የአኒሜሽን ፕሮፋይል እያደረግሽ
እነዚህ አረብ ፖስተር ነው አይደለም፣ አረብ ሀገር ያሉ ሴቶች አሉ አይደለ? እነዚህ ኢሞ የሚጠቀሙት ከዘበኛ ጋር የሚጀናጀኑት እነሱ ፕሮፋይል የሚያደርጉትን አርጋ አምጥታ እየለጠፈች ሰውን ሰገድ ትላለች። ጊን ጥምስሽ ውስጥ ይግባብሽ። እሺ 10 11 12 13 ሰሊና የኔም እኮ እየራስኩ ነው ከስር 14 15 16 17 ሰሊና አሁን ብድግቲና ቀስ እያልሽ 360 ዲግሪ ትዘሩ ይልናለሽ። የኔ እናት ቲሸርትሽን አደራቀፍ ረጨሽ በዛ በጣም ይንጠባጠቡ ቲሸርትሽን እንደዚች በቃ እንደዚች ያዝ ካረግሻት ይበቃል። ቲሸርትሽ ጎበስ ልዙር 3 ጊዜሽ ቀስ እያልሽ ቶሎ ቶሎ ሳይሆን ቀስ እያልሽ 1 2 እንትንሽን ይሄ ከፍ አድርጊ። ይሄ ምንድን ነው? ፀጉርሽን 2 3 በኢየሱስ ክርስቶስ በኢየሱስ ክርስቶስ ስም ሰሊና እሱን አትደግሚልኝም ስንገናኝ? ነገ ትገባለህ? ልነግርሽ መሰለኝ። ኢትስ ኦኬ ነገም ከፈለግሽ እንጫወታለን። ግን ላይቭ ጌም ላይ እኔ ክርስቶስን ባለፈው በጣም እንደውም ተከታታይ ጨዋታ ያሸነፍኩት መጀመሪያ 5 ጊዜ ተሸንፌ ነው። ክርስቶስን ጠይቂያቸው እና ዩዘር ፑሽ ያደረጉልኝ ሰዓት እንደገባሽ አታሸንፊም ላይቭ ጌም ላይ። አሁን እንደዚህ ስትቀጭ ምናምን አንዱ አሳዝነሽም ፑሽ ላይ ያደረግልሽ ይችላል። እስኪ ይሄን ጨዋታ እኔ አልቀጣሽም። ይሄን ጨዋታ ይና ካላሸነፍሽን ችግር የለም እንትን ትያለሽ። ይሄ ነው የሚያክለው በእኔ ግምት። ምንድን ነው? አይ እንትን ነው የሆነ ጽሑፍ እዚህ ጋር ተርጉሙልኝ እያልኳቸው ምንድን ነው የሚለው? እሺ መልሳለሁ። እሺ ሰሊናዬ ምን ታስቢያለሽ? ድጋሜ እንጫወት? ተስፋ አትቁረጭ፣ አይዞሽ። አይ አሁን አለ አልጫወትም። መሽቷል። 5 ሰዓት ተኩል ነው። በቃሽ፣ እኔ አላስገድድሽም። ደህና ደር። በቃ ሰላም ደሪ ሰሊናዬ። ቻው